ሰላም አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። ይህ ዕለተ ጁማ ወደ እናንተ የሚደርሰው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። በዚህ መረጃችንም ዓለም አቀፍ እስላማዊና ሀገራዊ ጉዳዮች የሚዳሰሱ ወደ እናንተ የሚቀርቡ ይሆናል። ይህንን ፕሮግራም አዘጋጅቶ በማቅረቡ በኩል ከማል ኑርዬ ከመላው ስቱዲዮ ባልደረቦች ጋር አብሬያችኋለሁ። አብራችሁ ይቆዩ። የ1447 ዓመተ ሂጅራ ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል ድምቀት ሊካሄድ ቀናት ቀርተውታል። የዘንድሮ የጎዳና ላይ ኢፍጣር በዑለሞች ድጋፍና ምክር በሀገር አቀፍ ደረጃ በሁሉም ክልሎች የሚደረግ ከመሆኑ ባሻገር በኢትዮጵያ ሙስሊሞች መካከል የአንድነት የመከባበርና የህብረት መንፈስን የማስረጽ ከተቸገሩ ወገኖች ጋር በጋራ የማፍጠር ባህልን ማጎልበት ሀገራችን ኢትዮጵያ ያላትን የማይዳሰሱ ታሪካዊ እሴትና ቅርሶችን ማስተዋወቅ እንዲሁም በነጃሺ ስም የተሰየመውን ትልቅ ሀገር አቀፍ ፕሮጀክት ይፋ ይደረግበታል። ቅዳሜ ረመዳን 18 ወይም የካቲት 28 ቀዳሚ አጀንዳችን አንድነት፣ መተጋገዝና መተባበር የሚጣልበት መድረክ ነው። በዕለቱ የሚበሰረው የነጃሺን ለሀገር ፕሮጀክትም የዚህን የአንድነትና የትብብር አሻራ መገለጫ ይሆናል። ኑ በጋራ እናፍጥር። የኢትዮጵያ ሙስሊም ወጣቶች ካውንስል። በቀዳሚነት የምንመለከተው በኢትዮጵያ የተለያዩ ከተሞች በመጪው ቅዳሜ የጎዳና ላይ ኢፍጣር እንደሚካሄድ ተገልጿል። ይህንን የተመለከተ ይሆናል። በመጪው ቅዳሜ አዲስ አበባና በክልል ከተሞች እንዲሁም በዞን እና በከተማ አስተዳደሮች ጭምር የጎዳና ላይ ኢፍጣር እንደሚካሄድ የኢትዮጵያ ሙስሊም ወጣቶች ካውንስል መግለጫው ተናግሯል። የኢትዮጵያ ሙስሊም ወጣቶች ካውንስል ይህንን አስመልክቶ በትላንትናው ዕለት መግለጫ የሰጠ ሲሆን የረመዳን ወር ይዞት በሚመጣው አምልኮ በጎ ተግባር መነቃቃት ምክንያት በሚደረግ እስላማዊ ሴት ማስተዋወቅና የአንድነት የመረዳዳት መንፈስ ማጎልበት እንዲሁም በሀገራችን የሚታዩ የማይዳሰሱ ቅርሶች ማስተዋወቅና ዓላማውን ያደረገው ታላቅ የጎዳና ላይ ኢፍጣር መርሃ ግብር የፊታችን ቅዳሜ ረመዳን 18 የካቲት 28 2018 ዓመተ ልደት በተለያዩ የሀገሪቱ አካባቢዎች እንደሚካሄድ ነው የገለጸው። ይህ ነጃሺ ለሀገር በሚል መሪ ቃል የሚከናወነው የዘንድሮው ሀገር አቀፍ የጎዳና ላይ ኢፍጣር ሀገራዊ ከመሆኑ ባሻገር ኢትዮጵያን ሙስሊሞች በሀገራዊ የልማት ፕሮጀክቶች ያሳዩትን ትብብር ስኬት መነሻ ያደረገ ትልቅ ሀገራዊ የጋራ ፕሮጀክት ይፋ የሚሆንበት ልዩ መርሃ ግብር መሆኑ ተገልጿል። ይህ መርሃ ግብር ስኬታማ እንዲሆን በተለመደው ሰላማዊ መልኩ እንዲጠናቀቅም የፖሊስና የጸጥታ አስተዳደሮችን ጨምሮ ሁሉም ባለድርሻ አካላት አስፈላጊውን ዝግጅት ማጠናቀቃቸውን ነው ካውንስሉ በመግለጫ አስታወቀው። በጋዜጣዊ መግለጫው ዋነኛ አካሉ ወይም የጎዳና ኢፍጣሩ ባለቤት የሆነው የኢትዮጵያ ሙስሊም ማህበረሰብ ተከታዮችን ስርዓትና ደንቦች እንዳከብሩ ጠይቋል። ይህም በጸጥታ አካላት ለበጎ ፈቃደኛ አስተባባሪዎች ለመፈተሽ ትብብር ማድረግ እንደሚገባ፣ የሰላት መስገጃና ጠላ ይዞ እንዲመጡ፣ ማንኛውም ስለታም ነገሮችን ይዞ አለመምጣት፣ ለምሳሌ መቀስ፣ ጥፍር መቁረጫ የመሳሰሉት ነገሮችን ኢፍጣር በሚሄዱባቸው አካባቢዎች በሙሉ ይዘው እንዳይገኙ፣ እንዲሁም ለማፍጠሪያ የሚሆን ሙስሊም እህትና ወንድሞች የማካፈል ኢፍጣር ለሌሎች የማጋራት የሚገኘው አጅር ተቋዳሽ እንዲሆኑ ጥሪውን ያቀረበ ሲሆን ምግቦች እንደ ተምር፣ ውሃ፣ የታሸገ ምግቦች መሆን ይኖርባቸዋል ማለት ነው። በቦታው ተይዘው መገኘት የሚቻለው ማለት ነው። ማንኛውም ለደህንነት አጠራጣሪ ሁኔታዎች ከተመለከቱ ለበጎ ፈቃደኛ አስተባባሪዎች ለጸጥታ አካላት በአፋጣኝ ማሳወቅ እንዲሁም የመኪና ይለፍ ካርድ ካላቸው ታዳሚዎች ውጭ ተሽከርካሪ ይዘው የሚመጡ ታዳሚዎች በአቅራቢያ የሚገኙ ፓርኪንጎች መኪናቸውን እንዳቆዩ። የጎዳና ላይ ኢፍጣሩ ዝግጅት ዋና ዓላማ ሙስሊሙ ማህበረሰብ ከሌሎች ጋር ኢፍጣር በማጋራት የሚገኘው አጅርና ደስታ እንዳጣጥም ከማስቻል ባሻገር ሙስሊሙ ምንም አይነት ልዩነት ሳይገድበው ህብረ ብሔራዊ አንድነቱን በማሳየት ለሀገራችን ሰላምና እድገት በጋራ የምንጸናበት ዝግጅት ነው ያለው ካውንስሉ። ከነዚህ ውጭ የሆኑ ድርጊቶች መቆጠብና ሰላማዊ ስነ ምግባሮችን ለሌሎች አርአያ መሆን ማሳየት አለበት ብሏል። የዝግጅቱ ዓላማ ማዕድ መጋራት እንደመሆኑ አስፈላጊ የምግብ ብክለት መቆጠብ፣ ሃይማኖታዊ ኃላፊነቶችን መወጣት ይኖርበታል ያለው ካውንስሉ ከሸሪዓ ጋር የሚቃረኑ ማንኛውም ተግባራት ማስወገድ ንጽህናን የሙስሊም መገለጫ እንደመሆኑ መጠን ከፕሮግራሙ በኋላ የተጠቀምንባቸውን ቁሳቁሶችም ማንሳትና ወደ ተዘጋጁ ቦታዎች ማስቀመጥ ይጠበቅብናል ሲል የኢትዮጵያ ሙስሊም ወጣቶች ካውንስል ማለትም የዚህ የጎዳና ላይ ኢፍጣር በዘንድሮ ዓመት የሚካሄደውን የጎዳና ላይ ኢፍጣር አዘጋጅ የሆነው ኢትዮጵያ ሙስሊም ወጣቶች ካውንስል የሰጠው መግለጫ ነው።
ጃፈር ጠያር መርከዝ ከሂፍዝ ተማሪዎቹና ወላጆቻቸው ጋር የኢፍጣርና የውይይት መርሃ ግብር አካሄደ። ጃፈር ጠያር የቁርአን ሂፍዝና እስላማዊ ፋውንዴሽን ከሂፍዝ ተማሪዎቹና ከወላጆቻቸው ጋር ኢፍጣራችን በመርከዛችን በሚል መሪ ሀሳብ የኢፍጣርና የውይይት መርሃ ግብር በትላንትናው ዕለት ረመዳን 16 አካሂዷል። በዚህ የኢፍጣርና የውይይት መርሃ ግብር የሂፍዝ ተማሪዎችና ወላጆቻቸው በመርከዙ መካከል የጠበቀ ግንኙነት ለመፍጠርና መርከዙ አሁን ላይ ያለበትን ወቅታዊ ሁኔታ ለማህበረሰቡ ለማስተዋወቅ ያለመ መሆኑ ተገልጿል። ጃፈር ጠያር መርከዝ ወይም ሂፍዝ ማዕከል በሸገር ከተማ አስተዳደር ፉሪ ክፍለ ከተማ የሚገኝ ሲሆን ከተመሰረተበት ከ2011 ዓመተ ልደት ጀምሮ በድምሩ ከ1500 በላይ ተማሪዎችን በቁርአን ሂፍዝና እስላማዊ ተርቢያ በማስተማር ማስመረቁ የተገለጸ ሲሆን በአሁኑ ወቅትም በፈርቀዳን ፓኬጁ ማለትም ትምህርትና እንዲሁም የኢስላማዊ ትምህርቶችን በጋራ በማቀናጀት ከትምህርት ቤቶች ጋር በጋራ በመሆን ማለት ነው የሚሰጠው የፈርቀዳን ፓኬጅ 53 ተማሪዎችን እያስተማረ ሲሆን በቁርአን ሂፍዝ ደግሞ 95 ተማሪዎችን እንዲሁም በተመላላሽ ከ150 በላይ ተማሪዎችን በማስተማር ላይ እንደሚገኝ ተመላክቷል። ተቋሙ ተማሪዎችን ይህንን የተርቢያ እስላማዊ ትምህርቶች የሚያስተምረው በተከራያቸው ማዕከሎች መሆኑን ገልጾ ባለፉት 8 ዓመታትም 4 የተለያዩ ቤቶችን መቀየሩን ወይም 4 የተለያዩ የኪራይ ቤቶችን መቀየሩን ገልጿል። ይህም ለተለያዩ ኪሳራዎች እንዳጋለጠው የተናገረ ሲሆን ከዚህ ችግር ለመውጣትም የራሱን ማዕከል ለመገንባት በትላንትናው ዕለት ትልቅ እቅድ ይፋ አድርጓል። ይህንን ማዕከሉን ለመገንባት ወይም ማዕከሉ ግንባታ እውን እንደሆነም ሙስሊሙ ማህበረሰብ እንዲረባረብና እንዲያግዘው ጠይቋል። በዕለቱ በነበረ የኢፍጣርና የውይይት መርሃ ግብር ላይ የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የተማሪ ወላጆች እንዲሁም የመርከዙ አመራሮችና ኡስታዞች ጥሪ የተደረገላቸው እንግዶች በተገኙበት ነው የኢፍጣር መርሃ ግብሩ የተከናወነው። ሙሉ በሙሉ ከወለድ ነፃ የቁጠባና የብድር አገልግሎት የሚሰጥ ኢማድ በይፋ መጀመሩን አበሰረ። በሀገራችን በተለያዩ የህብረተሰብ ክፍሎች ሙሉ በሙሉ ከወለድ ነፃ የመሰረታዊ ብድር ቁጠባ አገልግሎትን ለመስጠት የተቋቋመው ኢማድ መሰረታዊ የቁጠባና የብድር ኃላፊነቱ የተወሰነ የህብረት ስራ ማህበር በትላንትናው ዕለት በይፋ ወደ ስራ መግባቱን አብስሯል። ሀገሪቱ የመጀመሪያ ነው የተባለለት የብድርና ቁጠባ ህብረት ስራ ማህበሩ ኢማድ የሙስሊሙ ኡማን የብድር አገልግሎት ለማሟላት እንደሚሰራም የማህበሩ ስራ አስኪያጅ አቶ አሚር ከድር ገልጸዋል። በዚህም የሸሪዓ መርሆችን ባከበረ መልኩ ቁጠባና የብድር እና የተከፈለ ቋሚ አገልግሎቶችን እንደሚሰጥም ተገልጿል። ከሚሰጣቸው የብድርና የቁጠባ አገልግሎቶች መካከል መደበኛ ቁጠባ፣ የፍላጎት ቁጠባ፣ የሐጅና ኡምራ ቁጠባ፣ የጋብቻ ቁጠባ እንዲሁም የሕክምና ቁጠባን ጨምሮ ሌሎች የቁጠባ አይነቶችን ማካተቱ ተመላክቷል። ኢማድ የሚሰጠው የብድር አይነት በተመለከተም የተሽከርካሪ ግዥ ብድር፣ የንግድ ብድር፣ የቤት መስሪያና ማደሻ ብድር፣ የስራ ማስፋፊያ ብድር፣ የማሽነሪ ግዥ ብድርን ጨምሮ ሌሎች መሰረታዊ የብድር አገልግሎቶችን ለመስጠት መቋቋሙን በመድረኩ ተነግሯል። ከብድርና ቁጠባ አገልግሎት በተጨማሪም የመድን ወይም ኢንሹራንስ አገልግሎት እንደሚሰጥም ህብረት ስራ ማህበሩ ባዘጋጀው የመክፈቻ ፕሮግራም ላይ አስታውቋል። የመክፈቻ ፕሮግራሙን ያዘጋጀው በትላንትናው ዕለት የኢፍጣር መርሃ ግብር ባዘጋጀበት በስቴዚ ሆቴል ነው። 500 አባወራዎች የረመዳን አስቤዛ ድጋፍ ተበረከተላቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ለ500 አቅመ ደካማ አባወራዎች የረመዳን አስቤዛ ድጋፍ አድርጓል። ድጋፉን የጠቅላይ ምክር ቤቱ የልማት ክንፍ በሆነው የኢትዮጵያ ሙስሊሞች የልማት ኤጀንሲ በኩል የተከፋፈለ ሲሆን የዑለማ ፋውንዴሽኑ ድጋፉን ያደረገው አቅመ ደካሞችን በረመዳን ጾም ሳይቸገሩ መንፈሳዊ ተግባራቸውን እንዲያከናውኑ ለማስቻል መሆኑን ተመላክቷል። ድጋፍ ስነ ስርዓቱ ላይ የተገኙት የጠቅላይ ምክር ቤቱ የልማትና ማህበራዊ ጉዳይ ዘርፍ ምክትል ፕሬዚዳንት ሼህ ሐሚድ ሙሳ ረመዳን የመንፈሳዊና የመተባበር ባህሪው የላቀ መሆኑን በመጥቀስ ለአቅመ ደካሞች የተደረገው ድጋፍ ትልቅ አርአያነት ያለው ተግባር መሆኑን ገልጸዋል። የኢትዮጵያ የሞሮኮ አምባሳደር ኔዛ አሎያ ሐምዶ በበኩላቸው የኢትዮጵያና የሞሮኮ ሁለንተና የትብብር ግንኙነት ተጠናክሮ መቀጠሉን አንስተዋል። የኢትዮጵያ ሙስሊሞች የልማት ኤጀንሲ ዋና ስራ አስኪያጅ አቶ ጁደድን ሰይድ በክፍፍል ስነስርዓቱ ላይ እንደገለጹት የሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን በቀጣይም በሰብአዊና ማህበራዊ አገልግሎት ዘርፍ ላይ ከፋውንዴሽኑ ጋር በቅርበት ይሰራል ያሉ ሲሆን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ጋር በመተባበር ባለፈው ዓመትም ተመሳሳይ ድጋፍ ማድረጉን ገልጸዋል። ሼህ ሀጂ ኢብራሂም ቱፋ አያቶላህ አሊ ካሜኒ ህልፈት የተሰማቸውን ጥልቅ ሐዘን ገለጹ።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በኢትዮጵያ በሚገኘው ኢራን ኤምባሲ በተዘጋጀ የሀዘን መግለጫ መርሃ ግብር ላይ ተገኝተው የተሰማቸውን ሀዘን ገልጸዋል። የሚገኘው ኤምባሲው ባወጣ መረጃ መሰረት በጽዮናውያን አገዛዝን በዩናይትድ ስቴትስ ጥቃት በተፈጸመው ጥቃት የኢራን ከፍተኛ መሪ የሆኑት አያቶላህ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች በኤምባሲው ተገኝተው ሀዘናቸውን መግለጻቸው ተገልጿል። በሀዘን መግለጫው የጠቅላይ ምክር ቤቱ አመራሮች በኤምባሲው ተገኝተው የክብር መዝገብ ላይ የፈረሙ ሲሆን መረጃውን ያወጣው ደግሞ በኢትዮጵያ የሚገኘው የኢራን ኤምባሲ ነው። ሂጅራ ባንክ ከ10 ሚሊዮን ብር በላይ ለዘካና አውቃፍ ኮሚሽን አስረከበ። ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጠው ሂጅራ ባንክ 8.2 ሚሊዮን ብር ዓመታዊ ዘካና እንዲሁም 2 ሚሊዮን ብር ለአውቃፍ አገልግሎት የሚውል በድምሩ ከ10 ሚሊዮን ብር በላይ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽን አስረክቧል። ባንኩ ክፍያውን ያስረከበው በአዲስ አበባ ሸራተን አዲስ ሆቴል በተከናወነ የኢፍጣርና የገንዘብ ማስተላለፊያ ስነስርዓት ላይ ነው። በተጨማሪም ሂጅራ ባንክና የኢትዮጵያ ዘካና አውቃፍ ኮሚሽን በቀጣይ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ባንኩ ይህንን ዓመታዊ ዘካ ማስረከቡን የጠቅላይ ምክር ቤቱ ስር የተቋቋመው ኮሚሽን አቅም ለመገንባትና ሌሎች እስላማዊ ፋይናንስ ተቋማት ዘካ የመክፈል ግዴታቸውን እንዲወጡ ለማሳሰብ ግንባር ቀደም ሚና የሚኖረው መሆኑ ነው የተገለጸው። መርሃ ግብሩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ የዘካና አውቃፍ ኮሚሽን እንዲሁም የሂጅራ ባንክ የቦርድ አባላትና አመራሮች፣ የኦሮሚያና አዲስ አበባ መጅሊስ አመራሮችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። ሂጅራ ባንክ በዕለቱ ለዘካና አውቃፍ ኮሚሽን ከሰጠው ገንዘብ በተጨማሪም ለመሳኪኖች ለተለያዩ በጎ አድራጎት ተግባራት ከ23 ሚሊዮን ብር በላይ ድጋፍ ማበርከቱ ተገልጿል። ወደ እናንተ እየደረሰ ያለው ከጁማ እስከ ጁማ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ በሀገሪቱ ብሎም በመላው ዓለም ያሉ እስላማዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርስ። ከባህር ማዶ መረጃዎቻችንን ስንመለከት በተለይም መካከለኛው ምስራቅ ያሉ የመረጃዎችን ይመለከታል። ቀዳሚ መረጃችን የሚሆነው እስራኤል ጦር በሊባኖስ ሰሜናዊ ትሪፖሊ ከተማ በወሰደው እርምጃ የሐማስ አዛዥ ዋሲም አታላህ አሊን ላይ ኢላማ በማድረግ መግደሉን አስታውቋል። ይሁንና ከሐማስ በኩል የተሰጠ መግለጫ የለም። ኢራን ቅዳሜ ዕለት በሚናብ ትምህርት ቤት ላይ በተፈጸመው የእስራኤል ሚሳኤል ጥቃት 175 ሴት ተማሪዎችና ሰራተኞችን ጨምሮ ቢያንስ 1230 ዜጎች በጦርነቱ መገደላቸውን ገልጻለች። በእስራኤል በኩል እስካሁን 11 ሰዎች ሲገደሉ 6 የአሜሪካ ወታደሮችን ተገድለዋል ተብሏል። በኢራን የሚሳኤል ጥቃት በኩዌት ወታደሮችን ጨምሮ 4 ሰዎች፣ በኤምሬትስ ደግሞ 3፣ በባህሬን እና በኦማን አንዳንድ ሰዎች መገደላቸው ተገልጿል። በሊባኖስ የጤና ሚኒስቴር የእስራኤል የቦምብ ጥቃት ከሰኞ ጀምሮ ባስከተለው ጉዳት 102 ሰዎች ሲገደሉ 638 ሰዎች ቆስለዋል ሲል የሊባኖስ ብሔራዊ የዜና አገልግሎት ዘግቧል። መካከለኛው ምስራቅ ጦርነት በዓለም ጤና ድርጅት በዱባይ በሚገኘው የዓለም አቀፍ የድንገተኛ አገልግሎት የሎጂስቲክ ማዕከል የሚያደርገውን ስራ እንዳቆም አስገድዶታል ሲሉ ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ገልጸዋል። የቱርኩ ፕሬዚዳንት ራሴፕ ጣይብ ኤርዶጋን ለፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እንደተናገሩት አንካራ በኢራን ጉዳይ ላይ ወደ ድርድር እንዲመለስ ግፊት እያደረገች መሆኑን ገልጸዋል። የሊባኖሱ ፕሬዚዳንት ጆሴፍ አውን በፈረንሳይ አቻቸው ኢማኑኤል ማክሮን ጣልቃ እንዲገቡና እስራኤል በቤሩት ደቡባዊ ዳርቻ በድሂም ላይ በምታደርሰው የጅምላ ፍንዳታ እንድታስቆም ጠይቀዋል። ሌላ ከዚሁ ጦርነት ጋር የተገናኘ ልዩ መረጃ እናገራል። የኢራን እግር ኳስ ብሔራዊ ቡድን አምበል የሀገሪቱ ጦር ለመቀላቀል ጥያቄ ማቅረቡ ተገልጿል። በአውሮፓ ታላላቅ ክለቦች ማለትም ለጣሊያኑ ኢንተር ሚላን እና ለፖርቱጋሉ ተጫዋች የነበረው በአሁኑ ሰዓት ደግሞ በግሪኩ ሀያል ክለብ ኦሎምፒያኮስ እግር ኳስ ክለብ በመጫወት ላይ የሚገኘው የኢራን ብሔራዊ ቡድን አምበል መህዲ ታሬሚ በጦርነት ላይ የሚገኘውን የሀገሪቱ ብሔራዊ ጦር ለመቀላቀል እንደሚፈልግ አሳውቋል። የኢራን እግር ኳስ ብሔራዊ ቡድን ተጫዋች በበኩሉ ሀገሩ የኢራን እግር ኳስ ፌዴሬሽን ኃላፊዎች ተጫዋቹ ወደ ሀገሩ እንዳይመለስ እና ግሪክ እንዲቆይ ለማሳመን ቢሞክሩም መህዲ ታማሬ በበኩሉ ወቅቱ ለሀገር ይበልጥ የማስፈልግበት ነው የሚል አቋም መያዙ ተገልጿል። ኢራን ብሔራዊ ቡድን አምበል መህዲ ታማሬ ከዚህ ቀደም በሀገሪቱ ወታደራዊ ክንፍ በሆነው አብዮታዊ ጥበቃ የተቋቋመ ክለብ ተጫዋች መሆኑ ይታወሳል። በ2026 በሜክሲኮ ካናዳና አሜሪካ በሚዘጋጀው የዓለም ዋንጫ ኢራን የምትሳተፍ ወይም ያለፈች መሆኗ የሚታወቅ ነው። እንግዲህ
በጦርነቱ ምክንያት ምናልባት ተሳትፏን ወደ ኋላ ገሸሽ ልታደርግ የምትችልበት እድል እንዳለው የተለያዩ መረጃዎች እየወጡ ይገኛሉ። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው መረጃችን እዚህ ላይ ቋጭን። ሳምንት በተመሳሳይ ሰዓት በሌሎች መረጃዎች የምንገናኝ ይሆናል። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የ1447 ዓመተ ሂጅራ ታላቁ የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል ድምቀት ሊካሄድ ቀናት ቀርተውታል። የዘንድሮ የጎዳና ላይ ኢፍጣር በዑለሞች ድጋፍና ምክር በሀገር አቀፍ ደረጃ በሁሉም ክልሎች የሚደረግ ከመሆኑ ባሻገር በኢትዮጵያ ሙስሊሞች መካከል የአንድነት የመከባበርና የህብረት መንፈስን የማስረጽ ከተቸገሩ ወገኖች ጋር በጋራ የማፍጠር ባህልን ማጎልበት ሀገራችን ኢትዮጵያ ያላትን የማይዳሰሱ ታሪካዊ እሴትና ቅርሶችን ማስተዋወቅ እንዲሁም በነጃሺ ስም የተሰየመውን ትልቅ ሀገር አቀፍ ፕሮጀክት ይፋ ይደረግበታል። ቅዳሜ ረመዳን 18 ወይም የካቲት 28 ቀዳሚ አጀንዳችን አንድነት፣ መተጋገዝና መተባበር የሚጣልበት መድረክ ነው። በዕለቱ የሚበሰረው የነጃሺን ለሀገር ፕሮጀክትም የዚህን የአንድነትና የትብብር አሻራ መገለጫ ይሆናል። ኑ በጋራ እናፍጥር። የኢትዮጵያ ሙስሊም ወጣቶች ካውንስል